ሃይ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ምሳዬን ሰራሁኝ። ምሳዬን ሰርቻለሁ። እንደምታዩት ቆንጆ ምሳኔ ሰራሁኝ። በጣም ያምራል። እንደዚህ ነው እንግዲህ ምሳዬን ሰርቻለሁ። ብዙ ነገር ነው ያለው። ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ደግሞ የሆነ ቅጠል ደስ የሚል ቅጠል ነው። እንደምታዩት ያው ቆንጆ ቅጠል ነው። ይሄ ቅጠል ታዩታላችሁ። በጣም እዚህ ሀገር በጣም ሄልዝ የሚባል ቆንጆ ቅጠል ነው። እንደምታዩት ቆንጆ ቅጠል ነው። ይሄ ቅጠል ናይን አዘጋጀው ይሄን ቅጠል ማለት ነው። ያው እንግዲህ እኛ ሀገር ይሄን አሁን ከፍት የሚበላው ሊሆን ይችላል። እኛ ሀገር እዚህ ግን ውድ ነው። እኛ ሀገር ግን ብዙ የማንበላቸው አሉ። ከብት የሚበላቸው ከብትና ፍየል የሚበላቸው ማለት ነው። እና ይሄ እንደምታዩት በጣም ቆንጆ የሆነ ቅጠል ነው። እና ቅጠላ ቅጠል ጥሩ ነው። እኔ አሁን ወደ ሀገሬ ስመለስ ብዙ የምበላቸው ቅጠሎች አሉ። የማልበላቸው እስካሁን ድረስ ያልበላኋቸው የሚጸጽተኝ ማለት ነው። የሚጸጽተኝ ብዙ ቅጠሎች አሉ ገና የምበላቸው። ስለዚህ ቅጠል ጥሩ ነው። እኛ ሀገር ያልማንበላው ብዙ ቅጠል አለ። እዚህ ጋር ታዩታላችሁ። ቆንጆ የሆነ እንትን አለ። ያው እንደምታዩት ይኸው ይሄን በዚያው ላስተዋውቅላቸው። በጣም ታዋቂና በጣም ቆንጆ እንትን ነው። ይሄ እንደምታዩት የወይራ ዘይት ነው። እንደምታዩት ይሄ ቆንጆ የሆነ የወይራ ዘይት ነው። ይሄ እና ያው እንደምታዩት ይሄን ይመስላል። እና ቅጠላ ቅጠል ጥሩ ነው። እኔ አሁን ወደ ሀገር ቤት ስመለስ ብዙ የምበላቸው ቅጠሎች አሉ። ከብቶች የሚበሏቸው፣ ፍየሎች፣ በጎች የሚበላቸው ያለመድናቸው ብዙ ቅጠላ ቅጠሎች አሉ። ሰው አንድ ሳምንት ነው ቅጠል በላ ብሎ የሚያወራብኝ። እኔ ግን አልለቀውም፣ በሰላም ልመለስ እንጂ የእድሜ ማርዘሚያ እንዲያው አንድ ሰው እነዚያን ቅጠሎች ቢበላ 80 ዓመት የሚቆይ ከሆነ 100 ዓመት ይቆያል። 80 ዓመት የሚቆይ ከሆነ እና ቅጠላ ቅጠል ጥሩ ነው። በደንብ እዚህ ጋር ሩዝ አለው፣ በቆሎ ያለው ሩዝ ማለት ነው። ይህም ቆንጆ ነው። ሞር ግን ቅጠላ ቅጠል እወዳለሁኝ። እንደምታዩት እና ምሳዬን አዘጋጅቻለሁ። እንግዲህ እና ምሳዬንም አዘጋጅቻለሁ። አሁን ምሳዬን ልበላ ነው። እንደምታዩት ይኸው አዘጋጅቻለሁ። ቆንጆ አድርጌ ነው ያዘጋጀሁት። ግን ቅጠላ ቅጠል ልመዱ። አገር ቤት በተለይ የተመለሳችሁ እህቶች፣ ወንድሞች በውጭ ዓለም የምትኖሩ ሰው ምን ይለኛል አትበሉ። በደንብ ቅጠልን አዘጋጅቶ አጣጥቦ መብላት ነው። ቅጠል ጥሩ ነው። እንዴ ፍየሎቹ ለካ ስጋቸው እንደዚያ የሚሆኑ ለካ ቅጠል እየበሉ ነው። እኛ እኮ ተጎድተን ሩጠን ጠዋት እንጀራ፣ ከሰዓት እንጀራ፣ ማታ እንጀራ እንዴ አራ እና እንጀራ እየጠላሁ አይደለም፣ ግን ቅጠላ ቅጠል ያስፈልጋል። ዱባ፣ ጎመን፣ ቃሞ ቅጠል፣ የደድሆ ቅጠል የተገኘውን በቃ ቅጠል ከተባለ አስተናግር የሚባል አለ። አረም ተብሎ ከጤፉ ታርሞ የሚወድቅ አስተናግር የሚባል ቅጠል አለ። እሱ ወይኔ እንዴት ተሸወድኩ በልጅነት። እሱም እየቀቀልኩ በበላ ኑሮ ስንት ደረጃ ደርስ ነበረ ለጭንቅላት ሁሉ። እና ወደ ሀገር ቤት ስትመለሱ ቅጠል መልመድ አለባችሁ። ቅጠል በተለይ ቅጠል መብላት። ይሄ ጫካ ታርመው የሚወድቁ አሉ። ዝም ብሎ እርሻ ላይ ታርመው ለአረም የሚወድቁ አሉ። ብዙ መልመድ አለባችሁ።